ቴዲ ሲርበተበት አላየውም ነኝ አብይ ሲርበተበት ተመስገን ጥሩነህ ሲርበተበት ሬድዋን ሁሴን ሲርበተበት አዳነች አቤቤ ሳትቀር ዘፋኞቹ ሳይቀሩ ፓስተሮቹ ሳይቀሩ ነጠላቸውን ጥሎ ሲያለቅሱ አየን በየቦታ ያለቅሳሉ ቴዲ አጭር ነገር ተናገረ ቁጭ ፈታ ብሎ ያየ ነው አሁንስ ይስቃል ምን አለበት ቴዲ አፍሮ እንግዲህ ኢቶሪካ ዘፈን ከተለቀቀ እንግዲህ ሳምንታት የቆጠረ ነው ነገር ግን አጀንዳው አሁንም እየሄደ ነው በተለይ ደግሞ የአብይ አገዛዝ በጣም በዚህኛው ዘፈን የተንቀጠቀጠ ነው አብይ አገዛዝ ከስር መሰረቱ ነው የተናደው በአንድ ዘፋኝ ተንቀጠቀጡ በቴዲ ዘፈን ተንቀጠቀጡ እና በቃ መሰረት እንደሌላቸው ታወቀ አብይ አራት ቦታ ነው ለቴዲ አፍሮ መልስ ሰጠ ሰዎችን ሰብስበው መልስ ግን የሚሰጠው ለቴዲ አፍሮ የራሱን ካቢኔ ሰብስበው መልስ የሚሰጠው ለቴዲ ነው የሆነ ምረቃት ሄዶ መልስ ለቴዲ በአብይ ብቻ የቆመ አይደለም በምክትል ጠቅላይ ሚኒስቴሩም በተመስገን ጥሩነህ በየቦታ ተመስገን እየሄደ አንሸነፍም እጅ አንሰጥም በአስማሪ ምናምን እንደዚህ አንሆንም አንድነታችን እንደዚህ አይሆንም አንወድቅም እያለ ተመስገንም ይፎክራል በየቦታ መፎክሩ ምን አመጣ እሱ ላይ ብቻ አይቆምም ሬድዋን ሁሴን ውጣ ከብሔራዊ ደህንነት ቢሮ ወጥተ ሂድና በቴሌቪዥን ማውራት ያለብን አውራ ቀበጣጥር ተባለ ሬድዋን ሁሴን ወጥቶ ለቴዲ መልስ ይሰጣል ጠቅላይ ሚኒስቴሩ ምክትሉ ብሔራዊ ደህንነት ዳይሬክተሩ ኤቭሪባዲ የከንቲባ አዲስ አበባ ከንቲባ ሳትቀር አዳነች አቤቤ መልስ የምትሰጠው ለቴዲ ነው ፓስተሮች ከደቡብ ከኦሮሚያ ተሰብስቦ አደባባይ ላይ ወጥተው ለቴዲ መልስ ቄሶች ሳይቀሩ ለቴዲ መልስ ዘፋኞች የብልጽግና ክነጥበብ ቡድን ለብልጽግና የሚዘፍኑ አዳማ ድረስ ሂዶ መልስ የሚሰጠው ለቴዲ ምንድነው ሙሉ በሙሉ ከላይ እስከታች የአብይ መዋቅር ለቴዲ ነው መልስ የሚሰጠው እንደው ቴዲ የት ነው ያለ አሁን አዲስ አበባ ውስጥ አይደል እንዴ ቴዲ እኮ ተጫወተባቸው መንግስት ነው የሆነባቸው ራሳቸው መንግስት ሆኖ መንግስት የራሱን ዘፈን ለቀቀና ቁጭ ተርበተበቱ የሚጨብጡት የሚይዙትን ነገር አጡ የአብይ አገዛዝ ሰዎች ከፖለቲከኛ እስከ ፓስተር
ከካድሬ እስከ ዘፋኝ ከጠቅላይ ሚኒስቴር እስከ ታችኛው እርከን እንትን ላይ ያለ አመራር ሙሉ በሙሉ ተረበሹ። እንዲህ መሰረት የላቸውም እንደ ሲጀመር አሸዋ ላይ የተገነባ ስርዓት እኮ ነው ያደረገው ብልጽግና። የሚገርም እኮ ነው። እኔ አሁን ሰው ቢጠየቅ ቴዲ አፍሮ ነው ወይስ አብይ አህመድ ነው የኢትዮጵያ ጠቅላይ ሚኒስትር ቢባል እንደዚህ የሚርበተበት ጠቅላይ ሚኒስትር የኢትዮጵያ ጠቅላይ ሚኒስትር አይሆንም። ምንድነው ይሄንን ያሳየው? ይሄ ነገር የሉም እነኚህ በቃ አብይ ድሮም በፕሮፓጋንዳ ነበር ሲኖር የነበረው፣ ያም ተበላበት እና መሰረቱም ተናደ። የሚዋሽበት ቦታ የለውም አብይ እና እንደ መንግስት የሉም። አሁን ይሄ ነው የሚያሳየው። በየቦታ አዳነች አቤቤ ፒያሳ ምናምን ከዚህ ያፈናቀልናችሁ እኮ ዳር ላይ ኮንዶሚኒየም ስላገኛችሁ ነው፣ እልል ብላችሁ አይደለ እንደሄዳችሁት ምናምን አለች። ማን ነው እልል ብሎ የሄደ? ንብረቱን ሀብቱ ላይ ያፈናቀላችሁት እናንተ። ለአንድ መኝታ ኮንዶሚኒየም ነው እንደ ጨፍሮ ከፒያሳ ይሁን ከአዋሬ ይሁን የተፈናቀሉት። ደግሞ ዛሬ ወጥታ አይ አዲስ አበባ ፒያሳ እኮ አማረችና እዚህ ፓርክ ሰርተንላችኋል ኑና ጉብኙ፣ ምንም ሳትከፍሉ በነፃ ነው መጎበኘት የምትችሉ አለኝ። በነፃ። አቤት 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 አቤት! የተፈናቀለው ከገላን ኮንዶሚኒየም በነፍስ ካለ በህይወት ካለ ከኩዬ ፈጨ ምናምን ምርመሰመስ ዛ ኑና ይሁንን ነው ያለችው። ባዝወይ 90% የተፈናቀለው እኮ የት እንደገባ አይታወቅም። አሁን ኑና ፓርኩን ጎበኝታችሁ አመስግናችሁን ሂዱ ነው እያሉ ያሉት። የሚገርም እኮ ነው። ኤኒዌይስ እሷ አሁን ያለችው ከመሃል ያፈናቀልናችሁ አይደለንም፣ ኮንዶሚኒየም አግኝታችሁ ነው የሄዳችሁት ምናምን አለች። ተይ እንጂ። እና ቴዲ ያለውን ከመሃል አወጡና ዳር ላይ እንትን አደረጉን ያለውን መልስ ለመስጠት ነው መሰለኝ እንግዲህ እሷ የምትለው። ፒያሳን አሳመርን እንጂ ከመሃል አላወጣናችሁም ምናምን። ኧረ ተው ተው ብቻ። ቴዲን ፈሩ። ቴዲ በዘፈኑ አንቀጠቀጣቸው። የሉም። የሚያሳየው መሰረት እንደሌላቸው እንደ መንግስትም አልቀሩም። የሉም። ድሮ አዲስ አበባ ውስጥ እንደው መደበቂያ በኢትዮጵያ ስም ምናምን የሚነግዱት እነኚህ ሰዎች አብይ ማለቴ ነው። አሁን ቴዲ ያንን ስመታባቸው ቴዲ ሀገር ፈረሰችብን እና አብይ ሀገርን ገደሉ ብሎ ዘፈነ። ታዲያስ ምንድነው ያደረጉት? እና አብይ ትክክል ነው የተናገረው ቴዲ። የገዳይ ስርዓት ነው የአብይ ስርዓት። ሰውን ብቻ ሳይሆን አገርንም የሚገል እና ዳለች አይደለ እንደ ሂዱልኝ ትግራይ ወዮች የሚሉት ምን ማለት ነው? ይሄ አገርን መግደል አይደለ እንደ? መከላከያን ተጠቅመ በየቀበሌ ሰውን ማስጨፍጨፍ፣ በድሮን ሰውን ማስጨፍጨፍ፣ ኦሮሚያ ክልል፣ አማራ ክልል፣ ትግራይ ይሁን የትም ይሁን ይሄ አገርን መግደል አይደለ እንደ? ዜጋን ሲጨፈጨፍ ከ1 ሚሊዮን በላይ የትግራይ ጦርነት የፈጀው ማን ነው የሞተው? አገር አይደለ እንደ የሞተው? እና እንትኑ ስራቸው ተናደ የብልጽግና አንተ። ለዛ ነው አብይ በየቦታው መልስ የሚሰጠው ለቴዲ። ከእንቅልፍ ተነስቶም ጩኸት በየቦታ። ምንድነው ይሄ የሚያሳየው?
የሉም፣ እንደ መንግስት የሉም። ቴዲ እዛው ኢትዮጵያ ውስጥ ሆኖ እንደዚህ ያደረጋቸው። አሁን የቴዲ ደጋፊዎችን ምናምን የእሱን ዘፈን አዳመጣችሁ ተብሎ አሸባሪ ናችሁ ተባለ፣ ታሰሩ። የቴዎድሮስ ዘፈን ሽብር የሚቀሰቅስ አይደለም። ስትከለክል ሰው ያንን ይፈልጋል። በነገራችን ላይ የተከለከለ በጣም በመንግስት የተከለከለ በጣም የሚፈለግ ነገር ነው። የኢትዮጵያ ታሪክ በነገራችን ላይ መንግስት የከለከላቸው ነገሮች በህዝብ ዘንድ ተቀባይነት ያገኛሉ። በተለይ ደግሞ በትግል ጊዜ መንግስት የሚከለክለው ትክክለኛውን ነገር ነው የሚከለክለው። የራሱን ፕሮፓጋንዳ ፈቅዶ የራሱ ዘፋኞች በነፃ አደባባይ ላይ እንትን ስፖንሰር ተደርጎ ያደርጋሉ። የተከለከለ ግን ይደመጣል። የሆነም ይሄ ነው። ለዚህ ነው ቴዲን አነገዙት እኮ በጣም ኑሮም ታዋቂ ነው። የመጨረሻ መንግስት አደረጉት ቴዲ። አሁን ቴዲ ስርበተበት አላየውም። አብይ ስርበተበት፣ ተመስገን ጥሩነህ ስርበተበት፣ ሬድዋን ሁሴን ስርበተበት፣ አዳነች አቤቤ ሳትቀር፣ ዘፋኞቹ ሳይቀሩ፣ ፓስተሮቹ ሳይቀሩ ነጠላቸውን ጥሎ ሲያለቅሱ አየን። በየቦታ ያለቅሳሉ። ቴዲ አጭር ነገር ተናገረ፣ ቁጭ ፈታ ብሎ እያየ ነው። አሁን ይስቃል። ምን አለበት? ያው እሱን ለማዳከም የሚወስዱት እርምጃዎች አሉ። እሱን ከቻሉ ንጉሼት ያደርጋሉ ከቴዲ ጋር ከቻሉ። ያ ደግሞ ሽምግልናን ይጠቀማሉ፣ ማስፈራራትን ይጠቀማሉ። የሱ ዘመድ አዝማድ በማሰር ወይ ደግሞ የሱ ጓደኞች ከሱ ጋር የሚሰሩ ሰዎችን በማሰር በማንገላታት የቴዲን ሀብት ምናምን በታክስ ምናምን ነገር በማሰር እንደዚህ በቃ ያሰቃያሉ። ለማስራብ ይሞክራሉ። ስራውን እንዳይሰራ በማድረግ ያሰቃያሉ። ቴዲ በቃ እስራኤል ስራ ምናምን እንድል ይፈልጋሉ። ያን እንግዲህ ቤተመንግስት እንዲሄድ ፑሽ ያደርጋሉ። ሽምግልና ገብቶ በቃ አንተ ቴዲ ለምንድን ነው እንደዚህ የምትነው? ከመንግስት ጋር እንደዚህ እንትን ባትላተም ምናምን የሚሉ ቡድኖች ይነሳሉ። ተው እባክህ ዝም ብለህ አንተ ደግሞ ምናምን